ከበደ ሚካኤል የእውቀት ብልጭታ በሚል መጽሐፋቸው ላይ ገጽ 21 ላይ ያስቀመጡት አንድ ታሪክ በጣም ስለተመቸኝ ላጋራችሁ ብዬ ነው። ምን ይላል? አንድ ገበሬና አንዲት አይጥ ይላል። ለአንድ ሀብታም ገበሬ ለእህል ለእርሻው ጌታ አንድ ቀን አንዲት አይጥ ሰርታለት ውለታ ገበሬው በብዙ ደስ ብሎት ከልቡ ውለታ ሊመልስ ቆረጠ በሀሳቡ። ነይ እንሂድ ብሎ ወሰደና ቤቱ ያለውን አሳያት በሰፊው ንብረቱ። ኋላም እንዲህ አላት ካየሽው ሁሉ ዕቃ እህል ሆነ ስጋ ዳቦ ወይም ጣቃ የምትፈልጊውን መርጠሽ ተናገሪ ፈቅጄልሻለሁ ጠይቂኝ አትፍሪ። ገበሬ ላይጢቱ ይህንን ሲናገር እሷ መሬት ትመለከት ነበር። ሁሉም ነገር ቀርቶ ልቡናህ ከቸረ ይህንን ብትሰጠኝ ይበቃኝ ነበረ ብላ ያመነታች ስትፈራ ስትቸገር አመለከተችው ስትጠራጠር። ገበሬ አልገባው በፊት መቻወቀ ኋላ ግን ሲረዳው እጅግ አርጎ ሳቀ። እሱስ ሳይታ ኖሯል ከቀረው ሁሉ ዕቃ አንዲት የአተር ፍሬ ሜዳ ላይ ወድቃ። በገበሬ ጓዳ ተርፎ ስንት ነገር ልመና ለማወቅ ወይ ምኞት ማሳጠር። አይጥ መሆን ክፉ አወይ መበለጥ ያንን ይዛ ሄደች ስትገላመጥ። ልክ የዚህ ምሳሌ አንዳንድ ሰው አለ ብዙ ትልቅ ስራ መስራት እየቻለ ለፍሬ ቢስ ጥቅም ልቡ እየተቆጨ ምኞቱና ሀሳቡ በአጭር የተቀጨ። በጣም ይገርም ሀሳብ አዩ ስንት አሁን እኛ ሰዎች ስንት ነገር መስራት እየቻልን በአጭር ለማይጠቅም ነገር አሳልፈን። በጣም ይህን ግጥም ሳይ በጣም ነው የተደነኩት። ማለት በህይወት ላይ ብዙ መስራት እየቻልን ጊዜው ኑሮን አቅሙ ኑሮን እድሉ ኑሮን ብዙ ነገሮች ተመቻችተውልን መስራት እየቻልን ግን በቃኛ የለንም ነው በቃ ሌላ ሀሳብ ውስጥ እንሆንና እንትላልና በጣም ያሳዝናል። በጣም የሚገርም በጣም ከበደ ሚካኤል በጣም ጊዜ ያስጥም ነው። አመሰግናለሁ። እንዴት ለትውልድ የሚጠቅም ስራ ሰርቶ ስላለና ብዙ መስራት እየቻልን እኛታችንን ኖሮ ጊዜና ልክ አይጧን ህይወት ነው የሚለው አወይ ልመና አለማወቅ ይላል። አሁን ከቤት ውስጥ እኮ አንድ ኩንታል አተር መጠየቅ ትችል ነበር። ለገበሬው የሰራችለት ውለታ ትልቅ ስለሆነ ገበሬው ሁሉ ነገር ሊሰጣት ፈቅዷል። ግን አተር አንዲት የወደቀች አተር ነው የጠየቀች። እንደሚያሳዝን እኛም እኮ እንግዲህ አምላክ እኮ ያልሰጠምን ነገር አለ። አሁን እዚህ ምድር ላይ ችሎታው ሳያንሰን አቅሙ ሳይቸግረን በቻልነው አቅም እንጠቀም የሚል ነው ሀሳብ ዛሬ አስተላለፍላችሁ የፈለኩት። አንተ ጥሩ እውቀት መያዝ የቻልህ ታይሚንግ ጊዜን ባለመጠቀም እንዲሁ ለትናንሽ ነገሮች አናውል ነው ትልቁ ሀሳቡ ማለት ነው። እና የሚገርማችሁ ጊዜ የሰጠን በዚህ ምድር ላይ ጤና፣ አየሩ፣ ፀሐዩ፣ መሬቱ ምኑን አሁን እኮ በቃ በጣም አስፈላጊ እንደመሆኑ ግን በነፃ ነው ደግሞ ያስታያችሁ። አሁን እኛ ብዙ ጊዜ ደክመን እናገኛቸው ነገር እና ብዙ ነገር ዋናው እንትን ስላለ መስራት እንችላለን የሚለውን ሀሳብ እና አንዳንዴ ጥቂት ነገሮች የሆነ እንትን ላይ ያየሁት የሆነ ቪዲዮ ላይ የሆነ ሰዓት ማስታወስ ያየሁት ቪዲዮ ላይ እና አሸዋና ትናንሽ ጠጠሮች ትላልቅ ጠጠሮች አሉና ብዙ ጊዜ ይህን አስገቡ ተብሎ አንድ ብርጭቆ ተሰጣቸው ለሰዎች ማለት ነው። እና መጀመሪያ ብዙዎች ያደርጉት መጀመሪያ አሸዋውን አስገቡት፣ ከዛ ትላልቅ ጠጠሩን ሲያስገቡት ትላልቅ ጠጠሩ ከላይ ሳይሞላ ቀረ ማለት ውጭ መግባት ሳይችል ቀረ ከእንትን ውስጥ ከብርጭቆ ውስጥ ማለት ነው። ከዛ አንደኛው ልጅ ያሸንፋችሁ ምን አደረገ? መጀመሪያ ትላልቆችን ከብርጭቆ ውስጥ ትላልቅ ድንጋዮችን አስገባና ከዛ በኋላ አሾች ሲያስገባችሁ እንዲህ ያመቻቸ ወደ ውስጥ እንዲሰሩ አደረገ። እናም እነዚህ ምንድነው በህይወት ውስጥ በጣም መሰረታዊ የሚባሉ አስፈላጊ የሆነው ነገር ጊዜን ሰው ያስፈልጋል። ከዛ ያን ያለ ደግሞ ጥቅሙ ደግሞ ቀነስ ያለውን ነገር ደግሞ እንዲሁ የተወሰነ ሰጠው ተመቻችቶ መጋር አይቀርም ነው ሀሳቡ። እና አሁን በትምህርት ሊሆን ይችላል፣ ስራ ላይ፣ ቤተሰብ ላይ ነው ትልቁ ጊዜ ልሰጠው የሚያስፈልገው። ሃይማኖት ላይ እንደዚህ በቃ ራስ ላይ መስራት ነው። እዛ ግን መዝናናቱ እንዲሁ በዋልቱ ቀልዱ ደግሞ ከጓደኛ ጋር የሚኖረው ያ ምናምን እንዲሁ የማይጠቅመው ነገር በትርፍ ጊዜ መድረስ የሚችል ነገር ነውና ዋናው ትኩረታችን ሊሆን የሚያስፈልገው በህይወታችን ትልቁን ጎላችን ጋር መሆን አለበት ማለት ነው እንጂ አለበለዚያ እንዳይጧ አተሩ ላይ ከሆነ ትኩረታችን በቤት የሞላውን ጎተራው ሙሉ ቃና ተዋል እና የሚገርም ነው። ያታላይ ሰው ታመኝነት ይላል። የሚገርም ነው።
ያታላይ ሰው ታማኝ እና እንግዲህ ከበደ ሚካኤል እንግዲህ ጻፉት ጻፍ ነው እና ታምጣውት እና ሁለተኛ ሰው ላጋራችሁ የፈለኩት ምን ይላል? ያታላይ ሰው ታማኝነት ይላል። በኪሱ ምንም ገንዘብ የሌለው አንድ ድሃ ሰው አንድ ቀን የአንድ ሀብታም ሰው የወርቅ ቀለበት ወርቆ አግኝቶ ቀለበቱን ይዞ ከሀብታሙ ዘንድ ሄደና እንዲህ አለው፣ ይህ የወርቅ ቀለበት ወርቆ አገኘሁት። ከላዩ ላይ የተጻፈውን ፊደል ባነበው የእርሶን ስም እንደሚጠራ ተመለከቱ። ይህን ከማየቴ በፊት ለመሸጥ አስቤ ዋጋውን እባክህ ገምትልኝ ብዬ ለአንድ ወርቅ ሰራተኛ ባሳየው ይህን ከማየቴ በፊት ለመሸጥ አስቤ ዋጋውን እባክህ ገምትልኝ ብዬ ለአንድ ወርቅ ሰራተኛ ባሳየው ከቀለበቱ ላይ ያለውን አልማዝ ፈልቅቀህ ብትሸጠው 10,000 ብር ያወጣልሃል አለኝ። ምንም እንኳ ወርቁ ያገኘሁት ቢሆን ካስቀረሁት ያው እንደ መስረቂያ አለመሆኑን ልቦናዬ ስለሚያውቀውና ሕሊናዬም ስለማይፈቅድልኝ ቀለበቱን ልመልስልዎት መጣሁ አለው። ሀብታሙ ሰውዬ በዚህ ነገር እጅግ ተደንቆ ከመገረም ብዛት ናላው ዞረ። እስኪ በሉ እንዲህ ያለ ትክክለኛ ሰው በዛሬ ዘመን አይታችሁና ሰምታችሁ ታውቃላችሁን? ጠፍቶብኝ የነበረው ይህ ቀለበት አልማዝ ብቻ ቢሸጥ እውነት ነው 10,000 ብር ያወጣል። ይህን ያህል ብዙ ገንዘብ እንደሚያወጣ እያወቀ አምጥቶ ለእኔ ለባለቤቱ መልሶ መስጠቱ በእውነት ጨዋ ሰው ቢሆን ነው እንጂ እውነትስ ምንም የተረፈኝ ሀብታም ብሆን ስለ ሽልማት እንኳንስ ከ10,000 ብር የበለጠ ይቀርና የዚህን ግማሽ ወይንም ፎርማን እንደማልሰጠው አጥቶት አይደለም። ገንዘብ የሚያታልለው ሰው ቢሆንስ ኖሮ ያስቀረዋል እንጂ ቀለበቱን ይዞ ወደ እኔ ዘንድ አይመጣም ነበር። እንግዲህ ይህ ሰው ምን ይገባዋል ትላላችሁ? የማበላቸውና የማጠጣቸው የማለብሳቸውም አብረውኝ ብዙ ዘመን የኖሩ እንደ ልጆቼ የምመለከታቸው ታማኞቼ የምላቸው የእልፍኝ አሽከሮቼ ከገበታ ላይ ረስቼ ትቼው የሄድኩት አንድ መሃልቅ ሲያገኙ ይሰርቁኛል። ከኔ እጅ አንድ ሳንቲም ተቀብሎ የማያውቅ ይህ ሰው ግን እንዲህ ያለ የታማኝነት ስራ ሰራልኝ። ይኸውላችሁ ይህን የመሰለ ለመንፈሳችን እንግዳ የሆነ የሚያስደንቅ ነገር በሰው ልጅ ጠባይ ውስጥ ይገኛል እያለ ሀብታሙ ሰው ላገኛቸው ወዳጆቹ ሁሉ ሲያጫውታቸው ሰነበት። ለጊዜው ጉርሻ ነው ብሎ ጥቂት ገንዘብ ሰጠውና ከጥቂት ጊዜ በኋላ ይህን ሰው ጠርቶ ዋና የግምጃ ቤት ሹም ብሎ ለገንዘብ ሁሉ ኃላፊ ያደረገ። 10 ዓመት ሙሉ በፍጹም ታማኝነት ሲያገለግለው ኖረ። አንድ ቀን ከግምጃ ቤቱ 300,000 ብር ይዞ ይህ ታማኝ የነበረ ሰው ጠፋ። ለጌታውም አንድ ወረቀት ጽፎ ትቶለት ሄደ። በወረቀቱም ላይ የተጻፈው ቃል እንዲህ ይል ነበር: ከልጅነቴ ጀምሬ የምመኘው ለሕይወቴ ሙሉ የሚበቃኝ ብዙ ገንዘብ አንድ ቀን በእጄ እንዲገባልኝ ነበር። ቀለበትህን ወርቆ ያገኘሁት ዕለት ብሸጠው ብዙ ገንዘብ እንደሚያወጣልኝ አላጣሁትም። ግን የበለጠ ጥቅም ለማግኘት ስል ነገሩን አመዛዝኜ ከአንድ የእምነት ስፍራ ላይ ታውለኛለህ ስል ተስፋ በማድረግ አምጥቼ ሰጠሁ። እንዳሰብኩትም ሆነልኝ። ይህን ገንዘብ ለመስረቅ የተመቸ ጊዜ ስጠብቅ 10 ዓመት ሙሉ ታገሱ። ዛሬ ግን ቀን ሞላልኝ። እኔን እይዛለሁ ብለህ በከንቱ አትድከም። የሄድኩት ወደማልገኝበት ሩቅ አገር ነው። እውነትም ደህና አድርጎ መንገዱን አሰናድቶ ኑሮ እንዳመለጠ ቀረ ይባላል። ከዚህ በኋላ በሀብታሙ ሰው መንፈስ ውስጥ የሆነውን የአሳብ መበጥበጥና የአእምሮ መናወጥ በሀሳብ መንገድ ስትከተሉት ትደርሱበት እንደሆነ ነው እንጂ ጸሐፊስ በብር ዘርዝሮ ሊያስረዳ አይችልም። አስተዋችሁት? ለካም አንዳንድ ታማኝነቶች ለሌላ ስርቆት ሊውሉ ነው ማለት ነው። ሰውየው እንዳያችሁት ወርቅ ያገኘው 10,000 ብር ሊያወጣ የሚችል ወርቅ ነው ያገኘው። ያን ወርቅ አምጦ የመለሰውለት ታማኝ ስለነበር አይደለም። ሰውየው ድሃ ነው የቸገረው ነው፣ ግን አምጦ መለሰለት። ሰውየው የሚያስበው ምንድነው የነበረው? ወደፊት የተሻለ ታማኝ የሆነ ቦታ ሲያስቀምጥ የተሻለ መዝረፍ ነው የሚያስበው። ባለሀብቱ ግን ያሰበው በቃ እንዴት አይነት ታማኝ ሰው ነው? ከኔ የሚያገለግሉ ሰዎች እኮ የሆነ ቃል እንኳን ረስቼ በወጣ አይሰጡኝም፣ ይወስዱብኛል። የሰው ግን ከእጅ አንድ ነገር አግኝቶ አያውቅም። ምንም ሳያገኝ ያህል ታማኝ ከሆነ የሆነ እንደነሱ ቢያገለግለው ምን ያህል ታማኝ ይሆንልኛል?
እንደ የተወሰነ ጉርሻ ሰጠው። በዛ ለበቀውም አመጦ ከቤቱ አስቀረ። የሹም አድርጎ የገንዘቡ ሁሉ ሹም አድርጎ በዛ ቀን ያ ሰውዬ ለ10 ዓመት አገለገለ። በ10ኛው ዓመት 300 ሺህ ብር ይዞ ጠቀሰው። ያን ያህል ዓመት የቆየው ታማኝ ስለሆነ ሳይሆን የተሻለ ገንዘብ ለማግኘት እና ለመዘር። አንዳንዴ በህይወት ውስጥ ልናስበው የሚያስፈልግ ነገር አለ። አንዳንዴ የምናምናቸው ሰዎች ሁሉ እኮ ሰውን ማመን አስፈላጊ ነው፣ ግን አንዳንዴ ደግሞ ራስን ህይወትን የሚጎዳን ነገር ደግሞ መጠራጠርም ያስፈልጋል ብዬ አስባለሁ። ሰው ሁሉ የተጠጋ ሁሉ ሊጠቅም ላይሆን ይችላል። የሆነ የሰጠ ገንዘብ ይሰጥ ምናምን ሁሉ ላይሆን ይችላል፣ ለመስጠት ለእርዳታ ላይሆን ይችላል። አሁን ወጣት ሴቶችም የሆነ ገንዘብ ምናምን ኪስኪ ምናምን በፍጹም የሆነ ለሰው በነፃ ሊረዳ አይደለም። ግን ምንድነው ለወደፊቱ የሆነ የሚያስባት ታርጌት አለችው፣ የፈለጋት ነገር አለች። ሰው በነፃ ማንን ሊረዳ ይችላል? እንደነ ማዘር ቴሬዛ እንደነ ዶክተር ሰው ምናምን ሊረዳ ይችላል እንጂ እንዲሁ አብዛኛው ሰው ስቴው በቃ ለተንኮል የሚረዳል ሰው የሚለውን እንድታስቡ ያስፈልጋል። ሰው ገንዘብ አምጥቶ ድንገት ማታውቀው ሰው ምናምን ስፔሻሊ ዴሴቶችን መናገር ፈልጉ እና አንዲትን ሴት እንኪ ምናምን ብሎ የሆነ እቃ ምናምን የሆነ ጫማ ልብስ ሊሆን ይችላል የሆነ ነገር ብቻ ልጋብዛት ይችላል ምናምን እዚህ የማይታወቅ ሰው ማታውቀው ሰው ምን ቤተሰብ ያልሆነ እንዴት ዝም ብሎ ሊጋብዝ ይችላል? አስባችሁታል? የሆነ ታርጌት ጎል ይኖረዋል እና ይህንን አብሮት ሀሳብ ማድረግ ያስፈልጋል። ሁሉ ሰው ሊረዳኝ ነው ብሎ ሁሌም ቢሆን በቃ በበጎ ጎኖቿ ማየት ያስፈልጋል። አንዳንዴ መጠራጠር ያስፈልጋል። ያልጠረጠረ ተመነጠረ፣ ድፍረት ያበላል ድመት ይባላል አይደል? እስኪ ሌላ አንድ ጨምረ እና ተመልካቾቼ እንግዲህ ሀሳቡ ተመችቷችኋል ብዬ አስባለሁ። እንግዲህ በተቻላችሁ አቅም የዶክተር ከበደ ሚካኤል መጽሐፍቶችን ገዝታችሁ ብታነቡ በልጆቻችሁ እንዲያነቡ በጣም በብዙ ታተርፋላችሁ ብዬ አስባለሁ። እንግዲህ መጽሐፍቶቹ በየመጽሐፍ ቤቱ ይኖራሉ ብዬ ተስፋ አደርጋለሁ እና በተቻላችሁ አቅም የዶክተር ከበደ ሚካኤል መጽሐፍ ተጠቀሙ። በጣም ደስ ይለኛል። በጣም አስተማሪ የሆኑ ህይወትን የሚዳስሱ የሰው ልጅ ልቦና ወደ ጥሩ ነገር የሚያመጡ የሚያቀኑ ናቸውና ሁላችንም የምናነባቸው በጣም ብዙ መልካም ፍሬ የምናገኝባቸው መጽሐፍቶች ናቸው እና ያው መጽሐፉ ያው ሁሉን ማለት አያስፈልግም፣ ግን የተወሰነ ሁለቶችን ሀሳብ ያው ከመጽሐፉ ውስጥ ያገኘው በጣም ያዝናኑ ናቸው። መጽሐፉ በጣም ጥሩ ነው። ሙሉ በቃ በዚህ ልክ ነው የምታዩት እና እነዚህ ላጋራችሁ ከሚል ነው ይሄን ላጋራችሁ ፈለኩት። በሌላ ቪዲዮ እስከምንገናኝ መልካም ቀን። ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ቴንኪው